يقبل كبيتو بركة نفسه بتصفى لمشا مدان الشتو بجيزي ونعمتو بجيزي ورسال يلنعمتو እግዚአብሔር ይዛለ የምትጎበኝበት ጊዜ አለ ነገር ይከወናል በቅድ ነገር ይከወናል በቅድ ዛሬ ተማጽኜ ባትገባም ከቤቴ ፈውስ ባይደርሰኝም ባይሞላም ስለቴ የመዳን ቀን ሲደርስ ጊዜውም ሲያበቃ ሐሴት ውስጤን ሞላው አክትሞ ሰቆቃ ቀናለ እግዚአብሔር ቀናለ ይዛለ እግዚአብሔር ይዛለ የምትጎበኝበት ጊዜ አለ ነገር ይከወናል በቅድ ነገር ይከወናል በቅድ እንደ ሰው አይደለም ፍጹም አትቸኩል የዛሬ ዛሬ እንጂ ቅድ መሰረት ሁሉን ታደርጋለህ ስራ ትክክል ነው ኤልሻዳይ አዶናይ ስራ ትክክል ነው ኤልሻዳይ አዶናይ ቀናለ እግዚአብሔር ቀናለ ያለ እግዚአብሔር ይያለ የምትጎበኝበት ጊዜ አለ ነገር ይከወናል በቅድ ነገር ይከወናል በቅድ የመጎብኛ ጊዜ ወደኔ እስኪፈጸም ከቤተ መቅደስ ከቤት አልጠፋም ዘመኔ ቢረዝም ቢበዛም ስቃዬ እንደ ዋዛ ያልፋል ስትመጣ ዋዛ ያልፋል ስትመጣ ጌታዬ ቀናለ እግዚአብሔር ቀናለ ጊዜያለ እግዚአብሔር ጊዜያለ የምትጎበኝበት ጊዜ አለ
ይከወናል በቅድ ቃለ ሕይወት ያሰማልን አሜን መድሜ በጸጋ ይጠብቅልን እና እዛ ዙሪያም ግንዛቤ መስጠት እንችላለን ከመዝሙሩ ባሻገር ማለት ነው ከመዝሙሩ በተጨማሪ እንዲህ አይነት ነገሮችን መጨመር አለባቸው ከታችም ያው በኮሜንት ተጽፏል የስብከት አገልግሎት ቢኖር መልካም ነው ተብሏል በዛ አካተን ስለ ፕላትፎርሙ እንነጋገራለን ስለተባለው ነገርም ስለዛኛው ቁጥር ስለመከረኛው ቁጥር አንስተን በመጽሐፍ ቅዱስ ምንድነው ያ ሚለው በነገራችን ላይ ያ ቁጥር የተጻፈው አሁንም ጠቆም ለማድረግ ባጭሩ ለመግለጽ ዛ ራዕይ 13 ምዕራፍ 13 ላይ ነው ያለው ያ ቁጥር ያ ግን የተጻፈበት ምክንያት ምንድነው ከተባለ ምንም አይገናኝም ከፕላትፎርም ከምናምን ጋር የተገናኘ ከሞባይል ጋር ከመኪና ጋር ከቴክኖሎጂ ጋር ከጥበብ ጋር የተገናኘ አይደለም ይሄ ጥበብ ነው ጥበብ ለሰሎሞን ለጥበበኛው ሰሎሞን ተሰጥቶታል ለነ ሄኖክ ተሰጥቷቸዋል ለአባቶቻችን ተሰጥቷቸዋል ጥበብ ከዚህም በላይ ተሰጥቷቸዋል በሰማይ የሚበሩ አባቶች አሉ እንግዲህ ጥበብ ከዚህም በላይ ይሄ የሚያስደንቅ አይደለም እንዲህ አይነት ፕላትፎርም የሚያስደንቅ አይደለም ከዚህም በላይ የረቀቁ ጥበቦች አሉ አባቶቻችን የረቀቀ ጥበብ አላቸው ከዚህም በላይ ከህሊና በላይ የሆኑ ጥበቦች አሉ ይሄ እግዚአብሔር የሰጠን ጥበብ ነው እንጂ በደንብ ማስረዳት እንችላለን ቀጣይ ግን ዛ ምዕራፍ 13 ላይ ያለችው የሚመጣው በስተመጨረሻ በመጻት በመጨረሻ ዘመን የሚመጣው ሰው ነው የሚል ነው እንጂ ከፕላትፎርም ጋር የሚገናኝ አይደለም ሰው ነው እንግዲህ አንድ ሰው ወንድ በተለይ 666 ጅማት እንዳለው እናቃለን ግረምጋዶ እህቴን ለእህቴም ይሁን ለሚሰሙት ትንሽ ተቋም ለማድረግ ነው ወንድ ልጅ በሳይንስ እንደምናቀው በባዮሎጂ እንደተማር ነው አንድ ሰው አንድ ወንድ ልጅ 666 ጅማት አለው ሴት ደግሞ 333 ጅማት አላት ስለዚህ የሚመጣው ሴት ሳትሆን ወንድ ነው የሰው ልጅ ነው ሰው ነው እንደኛ አይነት ሰው ነው የሚመጣው ያ ሐሰተኛ በመጻት ጊዜ የሚመጣው ለማለት የተጻፈ ነው ራዕይ ምዕራፍ 13 ላይ የተጻፈው የሚመጣው የሰው ልጅ ነው ያም ወንድ ነው ጾታውም ወንድ ነው 666 ጅማት ያለው ነው የሚለውን ሐሳብ ለማስረዳት የተጻፈ ነው እንጂ ምንም ከምን ጋር ከሞባይል ጋር ከመኪና ጋር ከአውሮፕላን ጋር ከፕላትፎርም ጋር ከምንም ጋር የሚገናኝ ነገር አይደለም የሚለውን ሁላችንም ባጭሩ ይሄንን ሐሳብ እንድትይዙልኝ ብዬ ነው ይሄንን ካልኩኝ እንዳላስረዝም ቀጣይ በሰፊው አንስተን እናወራለን እንነጋገራለን በሳይንስም በመጽሐፍ ቅዱስም ያ ቁጥር ምንድነው የሚለውን ማብራራት ይቻላል ለማለት ነው ጨርሻለሁ